አልከኛ በጣም እንታው ነው። አሁን ሳሳብ አልቀየርክም። ማለት ስምብልሽ ባለቤቴ ነው። ማን ባለቤቴ ነው? ባለቤቴ አንድ ድምጽ እንዳታወጣሽ። ለምን? ዝም በላ እንዴ። ቆይ ቁጭ በል። ቆይ ኮንዶም ነው አይደለም የሚለው እንዴ? ምኑን ነው የምታየው? ሁለት ለምንድን ያመጣሽልኝ? ያው 6-7 ዙር ልትሞክር አይደል? ምንድን ነው? ምን ሆነሽ ነው? ማለት ሰላት ጓደኛሽ ምንድን ነው? ምን ሆነሽ ነው? ቆይ አንድ ቴክስቱን መልስ። ችግር የለውም መልስ። እሺ ጀመር ስንት ትራንስፈር እናድርግልህ ንገረን። እሱ ከሰጠክ 3-4 እጥፍ ልንሰጥህ እንችላለን። ንገረን። ያ ለዘብ ፈልጋለሽ እንዴ? እስኪ ወንድ ነህ። ይሄ ቪዲዮ አንድ ቦታ ይድረስና እኔ እናንተ የምንገናኝበት ነገር ላይ እንገናኛለን። በህይወት መቆየትን ሁሉ ተጠራጠሩ። እሺ ኦኬ። አሳግተሽኝ ልደፍሪኝ ነው? እንደውም እንደዚሁ እንዳለ ቀርጻችኋለሁ። በጣም ጥሩ። ሲጀማ አንቺ ልጅ ዝም ብለሽ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ለየት ያለ ቪዲዮ ይዘንላችሁ መጥተናል። አንድ ወንድማችን ከሀገር አሜሪካን ከሚስቱ ጋር በተያያዘ አንድ ጉድ ይዞልን መጥቷል። ከሚስቱ ጋር ለ6 ዓመታት በፍቅር አሳልፈዋል። በመሀልም ልጅ ተፈጥሮ የ5 ዓመት ልጅ አፍርተዋል። እሱ ኢትዮጵያ የሚመጣው በ2 ዓመት አንድ ጊዜ ነው። ነገር ግን የሚፈልጉትን ነገር ሁሉ ለልጅም ሆነ ለሚስት በየጊዜው ያደርግላቸዋል። ነገር ግን ከቅርብ ጊዜ ወዲህ ለየት ያለ ባህሪ እያየሁባት ነው። ልጄንም እንደ ድሮ አታገናኘኝም። ቀን ከቀን ስልክ ስደውላት ብዙ ጊዜ ስልክ አታነሳም። ብዙ ጊዜ ደክሞኛል ትለኛለች። እየጠረጠርኳት ነው፣ እስቲ ፈትኑልኝ ብሎ ወደኛ መጥቷል። ውድ ቤተሰቦቻችን እኛም ስለ እሷ የሚገልጹ ማስረጃዎችን ከሰበሰብን በኋላ ወደ ስራ ገብተናል። እሷን በተለየ መንገድ ለ6 ቀናት አውርተናል። ከእሷ ጋር ያወራንበትን ሪከርድ አድርገናል። ዛሬ እንግዲህ የገዛ ባሏ የሰራው ቤት ውስጥ ና ብላኛለች። አድራሻዋን ልካልኛለች። እኛም ከባለ ጉዳያችን ጋር ተማክረን ሄዳችሁ በድብቅ ካሜራ ከቀረጻችሁ ላኩልኝ ባለው መሰረት አሁን የምንገኘው እንግዲህ የእሷ የምትኖርበት ቤት አካባቢ ነኝ። ውስጥ ከገባን በኋላ በመሀል ምን ይፈጠራል ሁኔታዎችን እያየን እሱን ለእሷ እንዲደውልላት ቴክስት አድርግለታለሁ። እስቲ የእሱን ስልክ ታነሳለች ወይስ አታነሳም የሚለውን እሱን ቤት ውስጥ ገብተን ምን እንደሚፈጠር በድብቅ ካሜራ ለመቅረጽ ሞክራለሁ። አብራችሁን ቆዩ ውድ ቤተሰቦቼ። ከዚህ በፊት እንደምለው ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አበረታቱን። አመሰግናለሁ። እንግዲህ ውድ ቤተሰቦቼ በሩ ጋር ደርሰናል። አጠገቧ ደርሻለሁ። እንግዲህ በሩ ሊያንኳኳ ነው። አይ ቲንክ ይመስለኛል። ማንም ያለ አይመስለኝም። እኔ ነኝ። እኔ እንደውም ዛሬ ያው ጀስት እንገናኝ ስላልሽኝ እንጂ አይመቸኝም ነበር፣ ግን አንቺን ለማግኘት ያው ጉድጓድም ቆፍሬ ቢሆን አገኝሻለሁ እያስቤ ነው። ስራ ላይ ስለነበርኩኝ። እንዴት ነሽ? በተረፈ ሁሉ ሰላም? ስራ እንዴት ነው? እኔ ጋር ቆይና እስኪ አንቺን ልጠይቅሽ። ስራ እንዴት ነው አንቺ ልሽ እንጂ እኔ ጋር ስራ አሪፍ ነው። የሆነ ነገር ላምጣልክ ነው፣ ከዛው እናውራ። ምን ላምጣልክ? እንደዛ ይሻላል። ኦኬ እሺ። ባይሆን ስልኬን ቻርጀር ሰክልኝ። ምንም አልፈልግም። የሆነ የሚጠጣ ነገር። አይ ውሃም ቢሆን ውሃ ታች ጠጥቼ ነው የመጣሁት። ቡና ሰክልኝ። አይፎን ነው አይደል? አይፎን አለሽ? እሺ ውድ ቤተሰቦች ካሜራውን እሱ ጋር ደብቅ አድርጌ እንዳስቀመጥኩት ምንም የምታውቀው ነገር የለም። እስኪ መታ ደግሞ ምን አይነት ነገሮችን ታወራናለች፣ ምን አይነት ነገሮችን ትነግረናለች ብሎ የሚፈጠረው ነገር አብራችሁን የምትመለከቱ ይሆናል። ካሜራው እንደማይታይ ተስፋ አደርጋለሁ። ልጅቷ እየመጣች ነው። እንግዲህ ውድ ቤተሰቦቼ ወደ ቪዲዮ አብራችሁ ቀጥሉ። ቆየሽ ያስቀመጥሽበት ጠፋሽ? ያስቀመጥበሽ ጠፋሽ? እንዴት ነህ ታዲያ? እና እኔ የምልሽ የሆነች ነገር ልጠይቅሽ ነበረ። ምን ነበረ? ጀስት መጀመሪያ ስለ አንቺ እናውራ ብዬ አሰብኩኝ ነው ወደ ጉዳያችን ከመግባታችን በፊት። እሺ እንዴት ነው እኔ እና አንቺ ስንገናኝ ምን ያህል ማለት ደስ ያለሽ ትመስይ ነበር የዛንም ስንተዋወቅ። ጀስት እንዴት እንትን አልሽኝ? እንዴት ፊል አደረግሽ ስለኔ?
ያው የተወሰነ ነግሬህ ነበረ። ባለቤት ያለው አሜሪካ ነው ገብቶሃል። ሴት ልጅም አይደለም ልክ ነሽ። ስሜት የሚባልም ነገር አለ። ላይክ ሴክሹዋል ፍላጎት የሚባል ነገር አለ። ላይክ እሱን በቀን በቀን አላገኘውም። የሆነ ሰዓት በጣም ከአመታቶች በኋላ ነው የሚመጣው ምናምን ነገር። ኦኬ ስለ እሱ ሳይሆን ጀስት ከኔ ጋር እንዴት ነበር ስትተዋወቂ ያለሽ ነገር ማለት አንዳንድ ሴቶች አሉ አይደለ ከወንድ ጋር ስትተዋወቁ ምናምን ደስ አይላቸው ማለት ቶሎ የመግባባት እንትን የላቸው ነበር። አንቺ እና እኔ ግን ወዲያው ነበር የተግባባነው። ጊዜም አልፈጀብንም፣ ያው ማለት ቀናትም ሰዓታትም አልፈጀብንም ነበረ። ጀስት የዛኔ ስንተዋወቅ እንዴት ነው ፊል ያደረግሽው? እንደሌላ እንደ ኖርማል ወንድ ነው ወይስ እንዴት ነው? መጀመሪያ ስንተዋወቅ ያው አንተ እንደምፈልገው አይነት ሰው ነበርክ። እኔ ስታንዳርድ እንደምፈልገው አይነት ሰው ስለነበርክ በሚያስፈልገኝም ሰዓት ስለሆነ ያገኘሁት ቶሎ ለመግባባት ጊዜ ያልወሰደብን በዛ ምክንያት ነው። ያው እንዳየሁሽ አሁንም ትንሽ ፊል አድርጌያለሁ። እንዳየሁሽ ማለት ነው። ቆንጆ ነሽ፣ አላሽሽም። ቆንጆ ነሽ፣ መልካለሽ፣ አላሽሽም። እና ያው እንዳየሁሽ እኔ ብዙ ሴቶችን አውቃለሁ። እንዳንቺ አይነት ሴት ደግሞ አይቼ አላውቅም። ማለት እንደ ብሄድ እንገልሽ ያው መልከኛ ነሽ፣ እንደነገርኩሽኝ ጥሩ ጸባይ አለሽ። ከአንቺ ጋር የሆነ አሪፍ የሆነ ትዳር በመሰረት ደስ ይለኛል። አትይም ስልሽ በቃ ወደፊት ልጆች በወልድ ወደ ትዳር አንቺ ጋር በጣም ደስ ይለኛል። አንቺስ ምን አይነት አስተሳሰብ ያለሽ? እኔ ባለ ትዳር እንደሆንኩ ታውቃለህ አይደለም? ነግሬህ ነበረ። ከባልሽ ጋር የተፋታሽ መስሎ ነበረ። አይደለም አልተፋታሁም። ባሌ ጋር በጣም የምወደው ባሌ ነው። ትወጂዋለሽ? በጣም እወደዋለሁ። ባሌ አሜሪካ ነው ያለው። አንድ ልጅ አለኝ ባይ ዘ ወይ። ልጅ አለሽ? አልነገርሽኝም ነበረ ባለፈው። ሴት ልጅ አለችኝ። ሴት ናት? አልነገርኩም። እንዳንቺ ናት ማለት ነው? ለእኔ የወጣችው ትላለህ። ልክ እንዳንቺ ናት ማለት ነው ልጅሽ? ያ ቆንጆ ነች። በኋላ ስንወጣ ክላስ ሄዳ ነው ከትምህርት ቤት ስትመለስ አስታውቃለሁ። ታገናኛለሽ? እስኪ ከቆየን እና እሱ አሜሪካ ስለሆነ ያለው ውጭ ነው የሚኖረው። እንዴት ነበር እስኪ ስለ ትውውቃችሁ እስኪ ንገሪኝ። እንዴት ነበር የተዋወቃችሁት? የት ነበር የተዋወቃችሁት? እኔ እና እሱ ከረጅም ዓመታቶች በፊት ነው የተዋወቅነው። ትውውቃችን ቆይ ለምንድን ነው ስለ ባሌ እየጠየቅን ያለው? ማለት ወደ መጣበት ጉዳይ ለምን አንገባም? እንገባለን እኮ ያው ጀስት መተዋወቅ አለብን ብዬ እኮ ነው። እና ወደ ጉዳያችን ከመግባታችን በፊት ለምንድን ነው የምትሸሸው? አልሸሸሁሽም። እንዴት ትሸሸሽ? በቃ እስቲ ለእኔ ፈልጌው አይደል የመጣሁት። ስለዚህ ስለኔና ስለ ባሌ ስለምናምን ስለ ህይወቴ ምናምን ተወውና ወደ መጣበት ጉዳይ እንግባ። እንስማ ይገባሉ እኮ ችግር የለውም። ግን እንጠያየቅ ነው እንጠናናለን እኮ። ማወቁ ምን ይሰራል? ምን ጥቅም አለው እዚህ ጋር? ጀስት ጥቅምነቱ ሳይሆን ያው ተዋሪና በቃ ጊዜያችንን ማሳለፍ ደስ ይለኛል እኮ ብናሳልፍ። ስለዚህ ደስ ይለኛል እኮ ብናሳልፍ እኔ እኮ በቃ ስለዚህ አትጠይቀኝ፣ ስለዚህ ነገር አትጠይቀኝ እና ወደ ጉዳያችን እንግባ እኮ። ማለት ያንቺን ብቻ ነው እያልሻለሽ። እሺ ማወቁ ምንድን ነው ለአንተ የሚጠቅምህ? ስለ ባሌ ስለማን ነገርኩሽ እኮ ከአንቺ ጋር የወደፊት እኔ ባለትዳር ነኝ እኮ አልኩህ። ባለትዳር ነኝ። ሌላ ሁለተኛ ትዳር ምናምን ልይዝ ነው? ደስ እኔ ተመችተሽኛል አለ እዛ እኮ እኔ ባለትዳር ነኝ። ሌላ ነገር አይደለም። ትዳር አይደለም የምፈልገው እስጋ ሴክሹዋል የሆነ ነገር ነው የምትፈልገው። ስለዚህ በቃ ወደ ጉዳያችን እንግባ። የምትረዳኝ ከሆነ ተረዳኝ። የነገርኩህ ያለሁትን ነገር እረዳሻለሁ እኮ ግን እንትን አልሽብኛ፣ ቶሎ ፈጠንሽብኝ። በጣም ወደ ጉዳያችን እንግባ ይቻላል። ስለዚህ ኧረ በእግዚአብሔር እንደ በቃ ስለዚህ ጉዳይ አታውራኝ። አያስፈልግም። በቃ አስፈላጊ አይደለም። እኔ ማወቅ ስላለብኝ እኮ ጀስት ማወቅ ስላለብኝ ነው እየጠየኩሻለሁ። እሺ ምንድን ነው ጥቅሙ ከዚህ ጋር ማወቁ? ለእኔ ጥቅም አለው። ምክንያቱም አንድ ነገርኩሽ ከአንቺ ጋር የወደፊት ኑሮ እንዲኖር እፈልጋለሁ ብዬሻለሁ። እኔ ደግሞ ምንም ነገር አልፈልግም እኮ። ባልሽ ውጪ ነው? አዎ ባሌን በጣም እወደዋለሁ። የሚመጣ አይመስለኝም እኮ ኦልሬዲ አይደለም። እዚህ ባልሽን ብትወጂው ኖሮ ከእኔ ጋር እንትናትኝ ባሌን ስለማልወደው አይደለም እንደዚህ እያደረኩ ያለሁት። እና እሱን እኮ ነገርኩህ። ባሌን ስለማልወደው አይደለም። ኦኬ ሌላ ትዳር አልፈልግም። እኔ ከሱ ውጭ ሌላ የምፈልገው ነገር የለም። ከባሌ ጋር ልጅ ማሳደግ ነው የምፈልገው። ስለዚህ ነገር አትጠይቀኝም።
ኦኬ። ስለዚህ አንቺ ከባልሽ ጋር እየኖርሽ እሱ ውጪ ስለሆነ በቃ እንደዚህ አይነት ነገሮችን ነው እንዲፈጠር በቃ። አዎ ሌላ የምፈልገው ነገር የለም። ቆይ ለምንድን ነው ይሄን ጉዳይ የማትተውልኝ? እተውልሻለሁ እኮ ግን ጀስት አለ አይደለ? ተውና ወደ ጉዳያችን ግን እኮ ነገር ተውና በቃ። ስለዚህ ምንም ነገር አስጠይቀኝ። ቆይ እያስጨነቅሽኝ። ቆይ ምንድን ነው የሚያስጨንቅህ? እኔ እንጃ፣ ያው ትንሽ ማውራት አለብን ብዬ አስባለሁ። ስለምንድን ነው የምናወራው? ማለት አንዳንድ ነገሮችን ለውጥ መደረግ እኮ ስለምንድን ነው የምናወራው? እኔ ይሄን እንደዚህ አይነት ነገር ላይ ይሄን ያለኝ እና ለዛ የመጣሁት አይደለም። ምንድን ነው ምን የሚያስፈራ ነገር አለ እዚህ ጋር? አይ ምንም መፍራት ሳይሆን እኮ ስለዚህ እያጨነቀኝ ነው። ለዛ ነው እኮ። ለምንድን ነው የሚጨንቅህ? እኔ እንደዚህ አይነት ነገር ላይ ይሄን ያለኝ እና ለዛ ነው። ከኔ ጋር አትፈልግም እንደዚህ አይነት ነገር ማድረግ? ነው ፈልጋለሁ እኮ። ስለዚህ እና ታዲያ ለምንድን ነው የምትፈራው? እኮ እያስጨነቅሽኝ ነው። ግን የምር ምንድን ነው እየጨነቅህ ያለ? ማውራት አለብን ብዬ አስባለሁ እኮ። ስለምንድን ነው የምናወራው? ጀስት እርስ በርስ መግባባት አለብን። ስለምን ሳንግባባ ነው እንዴት አይደል? እንደዚህ ነገር አይ ነው እኮ። ስለምንድን ነው የምናወራው? ምን ማውራት ያስፈልገናል? ወደ ጉዳያችን ብንገባ ይሻላል። አንዳንድ ነገሮች እጠይቅሻለሁ እኮ። ስለምንድን ነው የምትጠይቀኝ? እኔ የምጠይቅሽ ጥያቄ አለ። ከዛ በኋላ ነው እኮ። ስለምን? እሺ ወደ ጉዳያችን መግባት እንችላለን። እሺ ወደ ጉዳያችን መግባት እንችላለን። በቃ ስለዚህ ወደ ጉዳያችን ነው። አረ ግን ቆይ ቆይ፣ ለምንድን ነው ቆይ? ታብሌት ይሰማል አይደለም? አደዛ ትንሽ እኔ እንደዚህ አይነት ነገር ላይ ይሄን ያለው እና ለዛ አረፍ በይና እናወራለን። አትቆጪ እንጂ አረፍ በይና እናወራለን። ስለምንድን ነው ማወቅ የፈለከው? እኮ ነው እያልኩ ያለሁት። ጀስት በቃ ስለ ባልሽ ምናምን ባል ስንቴ ነው ስለ ባል የምትጠይቀኝ? ቆይ ለምንድን ነው ስለ ባልሽ ሳነሳ እንደዚህ የምትበሳጭው ምናምን ነገር? ምክንያቱም ምንም የሚጠቅም ነገር የለም። ስለ ባል ምን የሚያገባክ ነገር እኮ የለም። እዚህ ጋር ላይ የመጣኸው ጉዳያችን ገብቶሃል? አረፍ በይሽ። ለምንድን ነው የሚቀመጠው? አልቀመጥም። ኦኬ ወደ ጉዳያችን እንግባ ትፈልጋለሽ? አዎ ወደ ጉዳያችን እንግባ። ስለ ባል ስለምን ማጠቀል? ከባሌ ጋር ሆኜ እኔ ባል አለኝ። ከባሌ ጋር ሆኜ ልጆቼን ማሳደግ ነው የሚፈልገው። ጥሩ ነይ እንግባ። ደስ ይለኛል። እኔ እኮ ግን አንዳንድ ነገሮችን ለውጥ አድርገን ቢሆን ደግሞ ባይነኝ እኔ ደስ ይለኛል እኮ። ስለ ባሌ ምንድን ነው ማወቅ የምትፈልገው? ባልሽን ትወጂዋለሽ? በጣም እወደዋለሁ። እሺ የምትወጂው ከሆነ እስኪ ስለ ባልሽ አንዳንድ ነገር። ስለ ባሌ ምን ልንገርህ? እኮ እጠይቅሻለሁ። ከጠይቁሽ በኋላ ትነግሪኛለሽ። አረፍ ብትይ ይሻላል። ቁጭ ብለሽ ከባልሽ የባልሽን ነገር አንዳንድ ነገር ካወቅኩኝ በኋላ እሺ ጀስት ከአንቺ ጋር ምንም አይነት ነገር ማድረግ እችላለሁ። አስፈላጊ አይደለም ስለ ባሌ ማወቅ እዚህ ጋር። እኔ ፈልጌ እኮ ነው። ለምን አትረጅኝም አንቺ? ጭራሽ የተረዳሽኝ አይደለም እኮ። ይሄን ነገር ፈልጌው ነው አይደል እዚህ ድረስ የመጣሁት እኮ። ማድረግ ስለምፈልግ ችግር የለውም። አንዳንድ ነገሮችን ልጠይቅሽና እሺ። ስለምንድን ነው ማወቅ የምፈልገው? ስለ ባልሽ ያው እንዴት ነው ስለ ባሌ ምን ባለትዳር ነሽ? የሰውን የባለትዳር ሚስት ወይም እንደዚህ እዚህ አልጋ ላይ የባለትዳር አልጋ ላይ መጥቼ መተኛት ማለት ትንሽ አፍረት። ስለሱ አታስብ። አንተ ብቻ አይደለም፣ ከዚህ በፊት ብዙ ወንዶች መጥተውበታል። ብዙ ወንዶች ነበሩ። አይገባኝም። ከኔ ሌላ ብዙ ወንዶች ይመጣሉ ነው እዚህ ቤት? ያ አንተ ብቻ አይደለም እዚህ አልጋ ላይ የተኛው። ከባሌዎች ብዙ ወንዶች መጥተዋል። እንዴት ነው ማለት? ከነሱ ጋርስ እንዴት ነው የምታሳልፈው? አይነት ነገር እየጠራሽ እዚህ ቤትሽ ድረስ እየጠራሻቸው ነው የምትመጪው? ብሬን ይጭረቀው። እንዴት ነው ግን ባልሽን አትወጂው? ባሌን እወደዋለሁ፣ ግን ሴት ልጅ ነኝ፣ ስሜት አለኝ፣ ፈልጋለሁ እንደዚህ አይነት ነገር ማድረግ። እስኪ ግን ወደሱ ከመምጣቴ በፊት እንዴት ነበር ተወውቃችሁ? ቅድም ስለተወውቃችሁ የተወኩሽ ነበር ነው። እንዴት ነበር ተወውቃችሁ? ማወቅ ምንም የሚያስፈልገው አይመስለኝም። እዚህ ጋር ስለፈለግኩ ነው አልኩሽ እኮ አይደል? ለምን አትመልሽልኝ? ከዛ በኋላ ወደ ጉዳያችን እንድንገባ ከፈለግሽ መልሽልኝ። ሶሪ ትንሽ ቆጣ አልኩኝ አይደል? በጣም ይቅርታ። እንዴት ነው የተዋወቃችሁት? የት ነው የተዋወቃችሁት? ያን ታይም ላይ ከልጄ አሁን 5 ዓመት ይሆናል። ኦኬ ሶ ከ5 ዓመት በፊት ነበረ የጓደኛዬ ልደት ነበረ እና ሸራተን ሄደን ልደቷን እያከበርን በዛ አጋጣሚ ነበረ ከሱ ጋር የተዋወቀን። ለቫኬሽን ወደ ኢትዮጵያ መጥቶ ነበር የተዋወቅነው። ኦኬ ሶ በዛ አጋጣሚ የተዋወቅን ምናምን ነገር በመሀል ልጅ ተፈጠረ ማለት ነው። ኦኬ እሱ ከዚህም ጀምሮ እዛ ነበር የሚኖረው ማለት ነው? አሜሪካን ነበር የሚኖረው? የምታየው ቤት ድራይቭ ማረጋት መኪና ምናምን። እንዴት ነበር ማለት? የእሱ ነው ሁሉም ነገር። ወደዛ ከመግባታችን በፊት እንዴት ነው ሸራተን ከጓደኛዬ ጋር የጓደኛዬን ልደት ላከብር ብለሽ ነበር። እሱ እንዴት ወደዛ ሊገኝ ቻለ? እዛ ሆቴል አርፎ ነው ወይስ እንዴት ነው? ያው ሊዝናና ነበር የሄደው። ኦኬ ሸራተን ያው አሜሪካ የሚኖሩ ሰዎች ይገባኛል። በቃ በዛ ምክንያት ተገናኘ። ኦኬ እንደተገናኛችሁ እንዴት ነው? ቀጥታ ማለት የአይን ፍቅር ነው የያዛችሁ ወይስ? እሱ ነበር ፈርስት ሙቭ ያደረገው። በቃ ኦኬ ከዛ እሱ ሙቭ አደረገ።
አንደኛ በጣም ወደድኩት። ቆንጆ ምናምን መልከኛ ነው። ያ እሺ ብርም ነበረው አሜሪካ አይደል የሚኖር። ስለዚህ እኔን ማስተዳደር የሚችል ሰው ነው። ገንዘብ ትወጃለሽ ማለት ነው። ገንዘብ መውደድ ነው መውደድ አይደለም። እኔ እሱ ነው መጀመሪያ የምወደው፣ ግን አትሊስት ፋይናንሻል ስቴብል የሆነ ሰው ጋር ስትሆን ደግሞ የምታየው ቤት የምታየው መኪና ምናምን ሁሉም ነገር እሱ ነው። በእሱ ነው። ወደ ትዳር ዓለም ውስጥ እንዴት ነው የገባችሁት? ማለት ወደ ትዳር ዓለም ውስጥ ልጅ እንዴት ልታፈሩ ቻላችሁ? በመጣበት አጋጣሚ ነበረ። እንደ አጋጣሚ የተፈጠረው ይሄ ነገር። ኦኬ ቆይታችሁ ነበር አንድ ላይ በፍቅር? ያ ምን ያህል ጊዜ ወይ ምን ያህል ዓመት? በቃ በልጅ እድሜ 5 ዓመት ሲያልፈናል። አሁን ግን እሱ እዛ ስለሆነ ያለው አልፎ አልፎ ነው የሚመጣው። ገባ እና እኔ ስሜቴን እንትን የምልበት ነገር እፈልጋለሁ። ተረዳኝ አይደለ? እየተረዳሁሽ። በቃ ለዛ ምክንያት ነው። ይሄን ሁላ ቤት እንዴት ልታፈሪ ይቻልሽ? ይሄን ሁላ እሱ ነው በቃ እሱ ነው የገዛልኝ። ቤትም መኪናም የምተዳደርበትን የሚልክልኝ ብር እሱ ነው በቃ። ኦኬ የእሱ ገንዘብ ነው ይሄ? አዎ እኔ አልሰራም። እሱ አሜሪካ ሆኖ ላይክ እንድሰራ ነው። ጀስት ማለት አንቺ እንዴት ነው ማትሰሪው? ለምንድን ነው ስራ ማትሰሪው? እሱ አሜሪካ አይደለም ሰው እሱ ብር ይልክልኛል። ለምን እሰራለሁ? ማለት አንቺ ብር ለማግኘት ነው እሱ የሚሰራው እኮ ገባኝ። እሱ ብር የሚልክልኝ ከሆነ ለምን በአቅምሽ ለምን አሰሪኝ ብዬ ነው። አንቺ የሚያቅምሽን መስራት እንዳለብሽ የምፈልገው ብር በየወሩ እየተላከልኝ በየጊዜው እየተላከልኝ ለምን እሰራለሁ? ስለዚህ አንቺ ስራ መስራት አትፈልጊም? ስራ መስራት አልፈልግም፣ ምክንያቱም ብር አለኝ። ኦኬ ያው ኦልሬዲ እሱ ስለሆነ የሚልከው። ያ ግን እንዴት ነው የምትወጂው ከሆነ ለምንድን ነው ከሌላ ወንድ ጋር ከባልሽ ጋር የተኛሽበት አልጋ ላይ የምትስተኝ? የተረዳኝ መሰለኝ። በጣም ደጋግሜ እየነገርኩ ነው። እየተረዳሁሽ ነው። እሱ ያለው አሜሪካ ነው። እኔ ግንኙነት ማድረግ እፈልጋለሁ። ስሜቴን ገብቶሃል አይደለ? ሰው ለስሜት ስትይ ምንም ነገር ታደርጊያለሽ ነው? አዎ ባሌን ስለማልወደው ምናምን አይደለም። ባሌን በጣም ወደዋለሁ። ከሱ ሌላ ትዳርም አልፈልግም። አሁን ይሄን ነገር እሱ ቢያውቅ እንዴት ነው የሚደብረው ወይም የሚናደድ ነገር አይመስልሽም? አያውቅማ። ለምን ያውቃል? ኦኬ ጀስት ግን እንዴት ነው እዚህ እንትን ላይ እዚህ አልጋ ላይ ከባልሽ ጋር የተኛሽበት አልጋ ላይ ስንት ሰው ተኝቶበታል? በጣም ብዙ ሰዎች፣ በጣም ብዙ ወንዶች። ያ በጣም ብዙ ወንዶች። እስኪ በቁጥር ግለጭ ነው ስንት ዝገጭ? በቁጥር ቆይ ሁሉም ወገን በጣም አስፈላጊ ነው። ያው ለኔ አስፈላጊ ስለሆነ ነው። ለአንተ ለምንድን ነው የሚያስፈልገው? ስቲል አልገባኝም። ወደ ጉዳያችን እኔ መጨረሻው ሊሆን ይችላለሁ ብዬ አስባለሁ። ማለት እንደዛ ብዬ ስላሰብኩኝ ነው። ሜቢ ጥሩ ከሆንክ እንቀጥላለን። ኦኬ እኮ ለዛም እኮ ነው የጠየኩሽ ያሉት። ስንት ሰው እዚህ አልጋ ላይ ተኝቶ? በጣም ብዙ ወንዶች አላውቅም፣ ቁጥር እንደዚህ ብዬ መናገራችን። ግን ከአንተ በፊት በጣም ብዙ ወንዶች ከባሌ ውጭ እዚህ አልጋ ላይ ተኝተዋል። እስከ ዛሬ የሚመጡት ወንዶች እንዴት ነው የሚመጡት? ማለት ዝም ብለው ነው የሚመጡት ወይስ በብር ነው መጠራቸው? እንዴት እንደሆነ ላሳይክ። እንዴት ማለት እንዴት ታሳይክ? እንግዲህ ውድ ቤተሰቦቼ እስካሁን ድረስ ግን ካሜራውን አላየችም። አይ ቲንክ እየለባበሰች ነው፣ ልትመጣ ነው መሰለኝ። እንግዲህ ሙሉውን ነገር የምታዩት በድብቅ ካሜራ እንዳያስኩባትኝ የምታውቅ አይሆንም። ምንም ነገር የምታውቅ ስለማይሆን አብራችሁን የምትመለከቱ ይሆናል። እሺ ውድ ቤተሰቦቼ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተመልከቱ። ቀየርኩ እንጂ አሁንማ እንደዚህ ብለሽ መተሽ። እስኪ ግን ራቀበ እንደዚህ ነው የምታያችሁ ሁሉ በጣም አንቺ ቆንጆ ነሽ። እንደዚህ እንኳን የምሬን በጣም ቆንጆ። ስለዚህ ወደ ጉዳያችን እንግባ። አሁን እንኳን ሀሳቤን ለመቀየር እንትን እያልኩ ታውቂያለሽ፣ እያምታታኝ ነው። እንዴት አልቀየረም የሚለው ማለት ነው። በዚሁ ገላሽ መት ማለት ነው የምታማልያቸው። ገርማል። አንተ ማሳብከን አልቀየርክም። አሁን ቀይሬያለሁ። ስለዚህ ወደ ጉዳያችን እንግባ። ኦኬ ለልኩሽ ቆይ ምን ሆንክ ደግሞ? ምን ሆንክ? እሺ አይደለም ማለት ነው። ማትፈልግ ከሆነ ንገረኝ። ሌላ ሰው እኮ መምጣት ይችላል። ሌላ ሰው ታመጣለሽ ነው መምጣት ነገር ያለው እኮ ያ ማለት ያለው እኮ ተማሪክ ያለው እኮ በሰውነትሽ ግን ያው አንዴ ምን አሁን ደግሞ ስለምን አሰብክሽ? ነው አስቤ ሳይሆን ትንሽ ጨነቀኝ። አሁን ታውቂያለሽ የመጀመሪያ ነው ብዬሻለሁ እኮ አይደል? ለዛ እኮ ቆይ ቴክስት ገባልኝ። እዛው ወደ ጉዳያችን መግባት ይችላል። ግን እኮ አንዴ ቴክስቱን መልስ። ችግር የለውም መልስ። እሺ አንዴ እኮ ቴክስቱን ልመልስ ብዬ እኮ ነው ያስጨነቀኝ።
ምን ነው ዛሬ? ምንም ነግሬሽልኝ መጀመሪያ ነው ስላ አሁን መስማት ይችላል። ኦኬ ማለት ስምብልሽ ባለቤቴ ነው። ባለቤቴ ነው። አንድ ድምፅ እንዳታወጣሽ። ለምን? ዝም በላ እንዴ! ድምፅ ከሰማ ሌላ ነገር ነው የሚመስለው። ሄሎ ወይ ፍቅር፣ እንዴት ነህ? አለሁልህ። ደህና ነህ? ደህና ነኝ። አዎ ቴሌግራም ላይ አይቼዋለሁ። አዎ ቆይቼ ልደውልልህ? አዎ ስራ ይዤ አልተመቸኝም፣ ለዛ ነው ልደውልልህ ቆይቼ። እሺ እስካሁን እንዴት አልተኛም? በዚህ ሰዓት ትደውላለህ ብዬ አልጠበቅኩም ነበረ። አዎ ባይ ዘ ወይ ገንዘብ እኮ አልገባልኝም። ለምን አትልክልኝም? ምን አልከኝ? በሐዋላ ያ ላክልኝ። በቃ የተወሰነ ብር አስገባልኝ። እሺ ፍቅር፣ እኔም እወድሃለሁ። እሺ እሺ እሺ፣ ቻው። ባለቤትሽ ነው? አዎ ባለቤቴ ነበር የደወለው። ምን ፈልጎ ነበር የደወለው? ብር ሊያስገባልኝ ነበር፣ በዛውም ሰላም ሊለኝ ነበር የደወለ። እርግጠኛ ነኝ መቼስ ልጁን ልታገናኙ መሆን አለበት። አዎ በኋላ ልጁን ግን ለምን ማታገናኙ? አገናኘዋለሁ። ቆይ አንዴ ቆይ ለምን? አሁንም እኮ እስኪ ስለዛ ነገር ነው እያወራኝ ያለኸው። እንዴት ነው ልጅሽን መቼስ ልታገናኙ ነበር አይደለ? አሁን ከክላስ ስትመለስ ከትምህርት ቤት ስትመጣ አገናኘዋለሁ። አሁን ክላስ ነው ያለችው ይመስለኛል። ሰዓት ገና ነው። ትንሽ ቆይታ ትመጣለች። እጃ መጣታለሁ። አሁን ገና ነው ሰዓት። እንዴት ነው ግን ልጅ ስትመጣ ከአንቺ ጋር ነው የምትውለው ወይስ እንዴት ነው? የት ነው የምትውለው? አንቺ ነሽ ልጅ የምታመጫት? አዎ አንዳንዴ ካልተመቸኝ ደግሞ ሹፌራችን አለ፣ እሱ ሄዶ ያመጣታል። ኦኬ ሹፌር አላችሁ? አለን። ያ ኦኬ። አይ ቆንጆ ነው። ልጅ የት ነው የምትውለው ታዲያ? ማለት ከመጣች በኋላ? አይ ከመጣች በኋላ እዚህ ቤቷ የት ትውላለች? ያው ከአንቺ ጋር ነው የምትውለው እዚህ ቤት ውስጥ? አዎ ትውላለች እዚህ። እንዴት ነው ግን ልጅሽ ፊት ለፊት እንደዚህ አይነት አስነዋሪ ነገር ማድረግ ግን እንዴት ነው? በጣም ህፃን እኮ ነች። ስለዚህ ነገር የት ታውቅ ትችላለች? እንዴት ታውቃለች? ምንም ቢሆን 5 ዓመቷ ነው ብለሽኛል እኮ አይደል? በጣም ህፃን ልጅ ነች። በዛ ላይ የሚመጡት ወንዶች በሙሉ ለእሷ አጎቶቿ ናቸው። አጎቶቿ? እሷ እንደዛ ነው የምታውቀው። አንተም አሁን ምን አሉሽ ናቸው ግን? ቅድም ጥቀሽልኝ እያልኩሽ በቁጥር ጥቀሽልኝ። ብዙ ስለሆኑ በቁጥር ለመግለጽ አልቻልኩም፣ ግን ወደ 40 ምናምን። ያ ከ40 ወንድ ጋር ተኝተሻል? በ5 ዓመት ውስጥ ባሌ ከሄደበት ጊዜ ጀምሮ ምናምን ነገር። የሚገርም ነው። ከ40 ወንድ ጋር ማለት እኔ ሳስበው ይገርመኛል። ብቻ ቦዲ ካውንቲን እየቆጠርክ ነው እንደዛ በዋው ማለት እንዴት ነው? ከ40 ወንድ ጋር ደስ ይላል ግን ማለት እንዴት ነው? እነሱ ያረኩሽ በሚያስፈልገኝ ሰዓት ላይ ስለሆነ የማገኛቸው ኦፍ ኮርስ ያረኩሻል እነሱ። ያ